ፋኖ ትግልና ኤርትራ በሚል የተቀመጠውን ደሞ እንመልከተው። የፋኖ ትግልና ኤርትራ ለአማራ ህዝብ ለጀመረው የህልውና ትግል ከኤርትራ በላይ ወዳጅ አይኖረውም ይላል በጽሁፍ ውስጥ ተካቷል። የኤርትራን ህዝብና መንግስት ላይ የሚቃጣ ጥቃት በአማራ ላይ እንደተፈጸመ መቆጠርም አለበት የህልውና ትግሉን እንዲሰምር የምንፈልግ ከሆነ የሚል ነገሮች አሉበት። እስቲ እንዴት ነው ያያያዝከው የአማራ ህልውና ትግልና ኤርትራን? በግልጽ ያስቀመጥኩት ነገር አለ። እኔ ብዙም የሸፋፈንኩትም ነገር የለም። ወደ ኋላም ተመልሼ በተወሰነ የታሪክ ወቅት ምናምን ነገር የኤርትራ የፖለቲካ ድርጅቶች በአማራ ላይ ሲሰራጩት የነበረውን ነገር አስቀምጫለሁ። ነገር ግን ያ ፕሮፓጋንዳ ድል ለማግኘትና ተአሸናፊ ሆኖ ለመምጣት የተደረገ መሰረተ ቢስ የነበረ ፕሮፓጋንዳ እንደሆነ ለመረዳት ኤርትራውያን ብዙ ጊዜ አልፈጀባቸውም ብዬ ማስቀምጫለሁ። ያንን በተመለከተም የተወሰነ ነገር ራሱ ኢሳያስ ጎንደር ላይ የተናገረው ነገር አለ። ለኤርትራ ውስጥ ብዙ አይነት ግንኙነትና ቆይታም ስላለኝ ህዝብ ውስጥም ያለው አመራር ውስጥ ያለው ስሜት ብሎ ከውጭ እንደሚሰማ ሳይሆን አውቀዋለሁ። ይህ ህዝብ በጣም ሰፋት ባለው ጠቅላላ ኢትዮጵያ ጋር ነው የሚያወሩት ያለው ፋክት የታሪክ የባህል የእምነት ሌሎች ሁሉ ትስስሮች ያለው ነገር ነው። ንቁረጠው ቢባል መቁረጥ የምንችለው አይደለም የሚል አመለካከት እንዳለ አውቃለሁ። ዞሮ እኔ ከኤርትራ ጋር ያያዝኩት ዋናው ምክንያት በብዙ ነገር አማራው ከኤርትራ ፖዚሽን ጋር በጣም በባህል ደረጃም በጣም የሚመሳሰል ነገር አለው። ታሪካዊ ትስስርም አለው። ቅድም ያነሳሁት የእምነት የምትለው ሂደት ይጋራል። ሁለቱንም ሃይማኖቶች ሁለቱም ቦታ ያሉት ሃይማኖቶች አንድ አይነት ናቸው። እነሱንም ይቀራል። እስልምና ክርስትናም አንድ አይነት ነው። ይሄንን የመሰሉ ነገሮች አሉት። ከዛም አልፎ ከምናስበው በላይ የደምም ስብጥር ሁሉ አለ። በጣም ከፍተኛ የሆነ ጎንደርና ኤርትራ ከትግራይም ጋር አለ። ትግራይ እንደውም ጭራሽ አንድ ቋንቋ ሸር በማድረግ ከኤርትራ ይቀርባል። መቼም እዛ አካባቢ ያለ ማድነስ ሊገባኝ አይችልም። ያለው በጣም መቀራረብና መገናኘትና እንደ አንድ ሆኖ መሄድ የሚገባው አማራና ትግራይና ኤርትራ የኤሊቱ ፕሮብሌም የህዝብ አይደለም። አንዱም ኤርትራ ውስጥ ገብተህ ተራውን ህዝብ ስታናግር የምትሰማው ነገር የምታየው ሰብአዊ ባህሪ የሚገርም ነገር ነው። ትግራይ ውስጥ እንደዛ ነው። ገብቻ አይቼዋለሁ፣ ኖሬያለሁ። ደግሜ የኖርኩበትን ሁኔታ ላይ መጽሐፉን ጽፌ ኦልሞስት ትንሽ ነው የቀረኝ ቮሊዩም 2 ላይ የኤርትራና የትግራይ ታሪኬ ነው በደርግ ጊዜ የነበረው የሚሄደው ያለው። የማላውቀውን ህዝብ አይደለም የማወራው፣ ግን በኤሊቱ አካባቢ የተፈጠረው ችግር ይህንን ህዝብ መከራ ውስጥ ጨምሮታል። አማራ ከኤርትራ ጋራ በጣም የሚያቀራርበው ቅድም ያልኩ ነው። በተወሰነ ደረጃ እኔ ለኤርትራውያን ያለኝ ነገር ክህደት የሚባል ነገር ጓደኛ ካደረጉ ጓደኛ ናት፣ ውለታ የሚባል ነገር ይሄ ለማንም አሸርጋጅ መሆንም አይፈልጉም። እነዚህ በሙሉ ሴቶች ከአማራ ጋር የሚመሳሰል ነገር አላቸው ነው የሚለው እና እንደዚህ አይነት አመለካከት ያለው ሁለት ሰዎች ስትራቴጂክ የሆነ አላያንስ መፍጠር ይችላሉ። አንዱ ትልቁ መሰረታዊ የሆነ ነገር ይሄ ነው። ሁለተኛ አማራ ህዝብ የኤርትራ ህዝብ የአማራ ህዝብ የኢትዮጵያ ህዝብ ችግር ውስጥ በወደቀበት ሰዓት ላይ ሁሉም በዙሪያ ያሉ ሀገሮች ምንም አይነት አለ አይደለም መጠጊያ መከለያ የሚሆን ሞክሬያለሁ። ደቡብ ሱዳን ሞክሬያለሁ። ቅድም ባልኩ አንድ ቀን በዝድ እንነጋገርበታለን። ቀድሞ የኢትዮጵያ መሪ በነበሩት በኮሎኔል መንግስቱ አማካኝነት እዛም ይሁን ቤዝ ነገር ለማግኘት አንድም ሰው ፈቃደኛ የሆነበት ሁኔታ አይደለም ያለው። ሞክሯል። ኤርትራ ብቻ ናት። ኤርትራ ያንን አድርጋለች። ኤርትራ ያንን ማድረግ ብቻ አይደለም ዝም ብለዋል አይደለም። ኤርትራ ኢትዮጵያ በመከፋፈሏ ማይደከሟ ምናምን ነገር ደስ ይላታል የሚል ፕሮፓጋንዳ እዛ የነበሩትን የተቃዋሚ ፓርቲዎች በሙሉ በየጊዜው እየሰበሰቡ ወያኔ በሚወድቅበት ሰዓት ላይ እቺ ሀገር ችግር ውስጥ እንዳትወድቅ አንድ አይነት ስምምነት አንድ አይነት ፍሮንት ፍጠሩ ብለው ያላደረጉት ሙከራ የለም። ያው የተለመደው የኢትዮጵያ ፖለቲካ ድርጅቶች መስማማት ስለማይችሉ በሽታ ነው። ያው እንደምታውቁ ሌላም ጋር ያለን ችግር ነው። እዛ ለስንት ጊዜ ነው ሙከራ ተደርጎ ያልተሳካበት ሁኔታ ነው። ይሄ ደጋግሞ የምትመለከተውን ደጋግሞ ኤርትራ ሲናገር አልደመጥ ያለው በቀደም ራሱ ፕሬዝዳንት ኢሳያስ የተናገረው ነገር አለ። ያንን በዘር ላይ የተመሰረተ ኮንስቲቲዩሽን ስራ ላይ እንዳያውሉት ጠይቋል ያለው። ከዛ ከኮንስቲቲዩሽኑ በፊት ቲፒኤልኤፍ እና በሻቢያ መካከል ቀደም ብሎ የተነሳው ውዝግብም በዚህ ጉዳይ ነው እስከ መጣላት ድረስ ያደረሳቸው። ያን አይነቱ ህገ መንግስት ስራ ላይ ባይሆን ኖሮ ከማንም በላይ
ቁርስ ትግራይንም ይጠቅም ነበር ባይውል ኖር ሌላውንም ህዝብ ይጠቅም ነበር ያለው። ምክንያቱም ይሄ ከማንም በላይ ግን ያ ህገ መንግስት በደል ያደረሰበትን አማራ ይጠቅም ነበር ያለው። ገብቷል። አሁን ሊያሳምኑን የሚሞክሩት የትግራይ ኤሊት ሊያሳምኑን የሚሞክረው ኤርትራ በኢትዮጵያ 100 ዓመት ሆሞክ ይሻለው አማራን ደግሞ በጠላትነት በፍራቻ የሚመለከተው ነው ኤርትራ እናንተም በዛ መንገድ ልታዩት ይገባል የሚል ነገር ነው። ግን ያ ህገ መንግስት አማራን እንደሚጎዳ ያወቀ ገብቷል። አማራ የሚጠላ ኃይል እንደነው ያን ህገ መንግስት ስራ ላይ አትዋሉ ብሎ የሚከራከራል። ቅድም ያልኩን ነገር አካባቢው እናንተም ብቻ አይደለም ሀገሪቷን ብቻ አይደለም ቀጠናውንም የሚያናጋ ህገ መንግስት ነው ክርክራቸው የነበረው። እና እነዚህ ነገሮች በሙሉ በጣም የሚያቀራርቡ ነገሮች አሉት። ከዛም አልፎ በዚህ በቅርብ ተደረገው ጦርነት በፊት ለፊት በአደባባይ ነው ዛሬ ሊክዱት እነሱ ምንም ማድረግ አንችልም ያለው። እኔ አሁን ይሄንን ያለፈ የሁለት ዓመት ትግራይ ጦርነት ደጋግሜ ማላነሳበት ምክንያት ትግራይ ራሱ ህዝቡ እንደ ህዝብ ልክ እንደ አማራ ህዝብ መከራ ውስጥ ወድቋል ያለው። እነዚህ ቅድም ባልኩ የጋራ ታሪክና ምናምን የተሳሰረ ነገር ያለው ህዝብ በጋራ የመከራ እጥ ተሳስሯል አሁን ብዬ ነው ማስበው ያለው። እና በዚህ ሰዓት ላይ ምናምን ነገር በዛ ጦርነት ጊዜ የተደረገ ነገር እነሱ እየካዱ ሌላ ነገር ያሉ ፕሮቮክ ያደርጉናል ያለው እንድንናገር እያደረጉ መናገር አልፈልግም። የፈጸሙትን አሰቃቂ የሆነ ነገር ራሱን እንዲከላከልን የተናገርኩትን ነገር ጄኖሳይድ ቀስቅሷል አንዳርጋቸው ብሎ ሊያወራል ይፈልጋል። ነገር ግን እኔ እዚህ አልደግሞም ያለው የነሱን ግፍ ዝርዝር የማላቀርብበት ምክንያት በዛ ምክንያት ነው ማላቀርብልን ዝርዝር ውስጥ አልገባም። ግን ያ ጥቃት በተሰነዘረበት ሰዓት ላይ የአማራ ህዝብ ራሱን እንዲከላከል በማስታጠቅም ይሁን በማንኛውም መንገድ ድጋፍ ያደረገ ኤርትራ መንግስት ነው። ፍትሃዊ እንዳልሆነ በደንብ የሚገባው መንግስት ስለሆነ በሌላ መንገድ አይደለም። ከዛ እኮ ከመጣ እኮ በወዳጅነት እኮ ከቲፒኤልኤፍ ጋር አንድ ላይ ሆነው ረጅም ጊዜ እኮ ተዋግቶ ደርግን የጣሉ ሰዎች ናቸው። እና በዛም ነገር ላይ ትልቅ አስተዋጽኦ አለው። ከዛ ቀጥሎ አሁን የአማራን ክልል ቅድም በተነጋገርበት መንገድ አብይ እንደዛ አይነት ጥቃት በሚሰነዝርበት ሰዓት ላይ ከዚህ የህልውና ትግል በዙሪያው ካሉ አገሮች በማናቸው መንገድ ብትመዝን ኤርትራ ለበላ ውጪ ለአማራ ድጋፍ የሚሰጠው ቁርስ ቀደም ብሎም ከወያኔ ጋር በነበራቸው ቅራኔ ድጋፍ እንደሚሰጡ ጠቀስ አድርገዋል። ነገር ግን ያንን ሰጥተው ሀገር እንዲጎዳ ግን የማያደርጉ ነገሮች ግን ብዙ ሐሳቦች እንደነበሯቸው ገልጫሉ። አሁንም ከአብይ ጋር ባላቸው ቅራኔ ይህንን ሊያግዙ ይችላሉ። ነገር ግን እዛ ቦታ ላይ የተፈጠረው የአብይ መንግስት ለቀጠናውም ለኤርትራም ለየትኛውም እነሱ በሚከተሉት መርህ የማይበጅ የተላላኪ ነው የኤምሬት ተላላኪ መሆኑን የአሜሪካን በጀርባ አሜሪካኖች ሊሆኑ ይችላሉ ተላላኪ መሆኑን ያውቃሉ ያለው። እና እዚህ ቦታ ላይ እንዲህ አይነቱ መንግስት እንዲቀጥል የምንፈልጉበት ምንም ምክንያት መኖር አለበት። በኤርትራ ቦታ እንደዛ ነው ማደርገው ያለው። ነገር ግን አሁንም ቢሆን ድጋፍ በማግኘትም ቢሆን የሆነ ችግር ቢገጥመው የሚሸሽበት የሚጠጋበት ብቸኛ ሀገር ኤርትራ ናት። ይሄ ግንኙነት ግን የጠላት ወዳጅ ነው በሚል ላይ መመስረት የለበትም። ቅድም አማራ ፋኖ አንድ በሚሆንበት ሰዓት ላይ የፖለቲካ አመራር በሚኖርበት ሰዓት ላይ እነዚህ ነገሮች ላይ ነው አሁን ጽሁፉ የሚወጣው በዲቴል ውይይት የሚደረግበት ምን አይነት ግንኙነት ነው ሊኖረን የሚገባው ከጎረቤት ሀገሮች ጋር ስፔሻሊ ደግሞ ኤርትራ ከመሰለ ሀገር ጋር የሚል ነገር ነው። እና በዛ የተነሳ ኤርትራ ጋር የጠበቀ ግንኙነት በኤርትራ ላይ የሚነሳ ጥቃት በአማራ ላይ ነው ያልኩት። አብይ ለ1000 ዓመት እንገዛቸዋለን ብሏል። ለ1000 ዓመት አብይ መግዛት የሚችለው እኔ እምነት በኤምሬት እርዳታ ኤርትራን መንግስት ጥሎ አሻንጉሊት መንግስት እዛ አስቀምጦ የኢትዮጵያ ተቃዋሚዎች ድጋፍ የሚሰጣቸው ምንም ኃይል በአካባቢው እንዳይኖር ማድረግ ከቻለ ይችላል ያለው። ስለዚህ አማራ የ1000 ዓመት የባርነት ማስፈራሪያው ተግባራዊ እንዳይሆን ከፈለገ በኤርትራ ላይ የሚመጣ ማንኛውንም ጥቃት የራሱ ጥቃት አብይ አሁን ተነስቶ እያወራ ያለው ነገር ተመልከቱ። ስለ ወደብ ላመጣላችሁ ነው አይደለም እንደ ኤርትራን ወጋለው የሚል ማስመሰያው እሱ ነው። ነገር ያደርገዋል አያደርገውም ዘጽፈዋለሁ። ወታደራዊ ጉልበቱ አለው ወይ ህዝብ ድጋፍ አለው ወይ ኢኮኖሚ ፈቅድለታል ወይ ምናምን ነገር ግን ተላላኪ ስለሆነ በኤምሬትስ ድሮኖች በኤምሬት ገንዘብ በኤምሬት ጥይትና ታንኮች የተገዛ በዚህ መንገድ የሚደረግ የሰው ኃይል የማያስፈልገው ውጊያ ማድረግ ይችላል ብሎ ሊያስበው ይችላል ያለው። ያደርገው ገና ነገር ነው። ይቀድም እንዳለው በፊት ምንድን ነበር ያደረገው አሰብ ብሎ ተነሳ ሌላ ትውልድ ነው እንጂ እኔ አላልኩም ማለት ትውስ እንደሆነ የዛሬ ዓመት ነው ምናምን ነገር ስላሰብ አውርቶ ወደ ሶማሌላንድ ሄደ ጊዜ ማለት ነው። ሶማሌላንድ ገባ ያንን አይነት ችግር ፈጠረ እንደገና ተጠምዝዟል ያለው።
እንደገና በቀደም ለታ እስከ ወሎ ድረስ ምናምን የሚሄድ እና መተከልና አዲስ አበባን የሚጠቀልል አጀንዳ ለኦሮሞ ድርጅቶች ሰጥቶ አደባባይ እንዲናገሩ ካደረገና ህዝብ በዛ ጉዳይ ላይ በጣም የደነገጠበትና የጮህበት ሁኔታ ሲፈጠር ኤርትራ አሰብ የሚል አጀንዳ መጣ። ይሄ የኮንቪንስ እና የኮንፊውዝ ስትራቴጂው አካል ነው ወይ? ወደ መሳሪያ ያንቀሳቀሰም ድረስ የሚሄድ ነገር ሊሄድ ይችላል ያለው ነገር ግን ሊያደርገውም እንደሚችል አውቆ ዝግጅት ማድረግ ያለበት ያደርጋል። ግን አማራ አቋም